ዛሬ ዓለም ትንፋሷን ውጣ የምትጠብቀው አንድ ትልቅ ክስተት አፍጥጦ መጥቷል። በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ አይሎ ቀጠናው ወደማይመለስበት የጦርነት አዘቅት ውስጥ እየገባ መሆኑን የሚያሳዩ ምልክቶች እየታዩ ነው። ሮይተርስ ይፋ ባደረገው መረጃ መሠረት አሜሪካ ታይቶ በማይታወቅ ሁኔታ የጦር መርከቦቿንና እጅግ ዘመናዊ የሆኑ የጦር አውሮፕላኖቿን ወደ ቀጠናው እያጋዘች ነው። እስራኤል ዝግጁ ነኝ ስትል፣ ኢራን ደግሞ የአጸፋ እርምጃ አይቀሬ ነው በሚል ዛቻ ውስጥ ናት። ዛሬ በዚህ ቪዲዮ ውስጥ አሜሪካ ለምን ተጨማሪ ኃይል ወደ መካከለኛው ምስራቅ ላከች? የእስራኤል የብረት መጋረጃ አየርን ዶም የኢራንን ድንገተኛ ጥቃት መቋቋም ይችላል? ዓለም አቀፍ አገራት ዜጎቻቸውን ከሊባኖስ ለምን እያስወጡ ነው? የሚሉትን ነጥቦች በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በይፋ እንዳረጋገጠው ተጨማሪ ዲስትሮየር የተባሉ የጦር መርከቦች ወደ መካከለኛው ምስራቅ እየገቡ ነው። እነዚህ መርከቦች ተራ መርከቦች አይደሉም፣ ከሩቅ የሚመጡ ሚሳኤሎችን በአየር ላይ የመጥለፍ ብቃት ያላቸው ናቸው። ለምን አሁን? አሜሪካ ይህን የምታደርገው ለሁለት ዋና ምክንያቶች እንደሆነ የፖለቲካ ተንታኞች ይናገራሉ። አንደኛው እስራኤል ላይ ሊሰነዘር የሚችለውን የኢራን ጥቃት ለመከላከል ሲሆን፣ ሁለተኛው ደግሞ ኢራን ጥቃት ከመሰንዘሯ በፊት እንድታስብበትና እንድትፈራ ለማድረግ ነው። ነገር ግን ጥያቄው አሜሪካ በቀጥታ ጦርነቱ ውስጥ ትገባለች የሚለው ነው። ፕሬዚደንት ጆ ባይደን በዲፕሎማሲው በኩል ውጥረቱን ለማርገብ ቢሞክሩም ወታደራዊ ዝግጅቱ ግን ለከፋው ሁኔታ ተዘጋጅተናል የሚል መልእክት እያስተላለፈ ነው። በሌላ በኩል የእስራኤል መከላከያ ሚኒስትር ዮአቭ ጋላንት ለጦር ኃይሉ በሰጡት መመሪያ ከመከላከል ባለፈ ወደ ማጥቃት ለመሸጋገር ጊዜው አይወስድብንም ብለዋል። እስራኤል በአሁኑ ሰዓት በሦስት አቅጣጫ ተከባለች፤ ከጋዛ ሐማስ፣ ከሊባኖስ ሂዝቦላህ እና ከየመን ሁቲዎች። ኢራን ደግሞ በቴህራን ለተገደሉት መሪዎቿ የአጸፋ እርምጃ ለመውሰድ ቃል ገብታለች። ይህ የአጸፋ እርምጃ እንደ ባለፈው ሚያዝያ ወር ለማሳየት ብቻ የሚደረግ ነው ወይስ በቁጥር የበዙ ሚሳኤሎችን በመተኮስ የእስራኤልን መከላከያ ሰብሮ ለመግባት የታቀደ? ዓለም የሰጋቸውም ይህንን ነው። ውጥረቱ ከቀልድ ያለፈ መሆኑን የሚያሳየው ትልቁ ምልክት ታላላቅ አገራት ዜጎቻቸው ሊባኖስን እንዲለቁ እያሳሰቡ መሆናቸው ነው። ብሪታንያ፣ ፈረንሳይና አሜሪካ በማንኛውም ሰዓት በረራዎች ሊቋረጡ ስለሚችሉ በአስቸኳይ ውጡ ብለዋል። ሊባኖስ ውስጥ የሚገኘው ሂዝቦላ ከኢራን ቀጥሎ ትልቁን የሚሳኤል ክምችት የያዘ ድርጅት ነው። እስራኤልና ሂዝቦላ በሙሉ አቅማቸው መተኮስ ከጀመሩ ቤሩትም ሆነች ቴል አቪቭ ሰላም አይኖራቸውም። የዮርዳኖሱ ንጉሥ አብዱላህ ይህ ግጭት ቀጠናዊ ሱናሚ ሊፈጥር እንደሚችል በማስጠንቀቅ ላይ ናቸው። ለማጠቃለል ያህል መካከለኛው ምስራቅ በአሁኑ ሰዓት ክብሪት ብቻ እንደሚጠብቅ ነዳጅ ሆኗል። የአሜሪካ የጦር መርከቦች መምጣት ግጭቱን ያበርደዋል ወይስ የባሰ ያባብሰዋል የሚለው ለጊዜው መልስ የሌለው ጥያቄ ነው። እናንተስ ምን ታስባላችሁ? ኢራን በእውነት እስራኤል ላይ ጥቃት ትሰነዝራለች ወይስ አሜሪካ ጣልቃ በመግባቷ ሁኔታው በዲፕሎማሲ ይፈታል? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎች እንዲደርስ አድርጉ። አዳዲስ መረጃዎች እንዲደርሷችሁ ደግሞ ጎ ኒውስን ሰብስክራይብ አድርጉ። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።